I'm very disappointed. I'm very, very disappointed. To be fair, I have done so much for this club. ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ሜሲ በህንድ ያጋጠመውን ውዝግብ እናያለን። በሺዎች የሚቆጠሩ ተወዳጅ ደጋፊዎች የእግር ኳሱን ኮከብ ለማየት እስከ 12000 ሩፒ ከፍለው ነበር። ነገር ግን በሜዳው ውስጥ በርካታ ባለስልጣናትና ታዋቂ ሰዎች ስለነበሩ እንደልባቸው ማየት አልቻሉም። ሜሲ በመጀመሪያ ላይ ለደጋፊዎቹ እጁን እያወዛወዘ በስታዲየሙ ውስጥ ተዘዋውሮ ነበር። ነገር ግን ቅዳሜ ዕለት በድንገት ከተጠናቀቀ በኋላ የተበሳጩ ደጋፊዎች ወደ ሜዳው በመግባት ባነሮችንና ድንኳኖችን አወደሙ። ሌሎች ደግሞ የፕላስቲክ ወንበሮችንና የውሃ ጠርሙሶችን ሲወረውሩ ታይተዋል። የ2022 የዓለም ዋንጫ አሸናፊ ከእግር ኳስ ታላላቅ ተጫዋቾች አንዱ እንደሆነ የሚታሰበው በስቴዲየሙ አጭር የኤግዚቢሽን ጨዋታ እንደሚጫወት ይጠበቃል ሲል የኤፍፒ የዜና ወኪል ዘግቦ እንደነበር ታውቋል። ሜሲን የከበቡት መሪዎችና ተዋናዮች ብቻ ነበሩ። ለምን ጠሩን? 12000 ሩፒ ትኬት ገዝተናል፣ ግን ፊቱን እንኳን ማየት አልቻልንም። ለትኬቱ 5000 ሩፒ ከፍዬ ከልጄ ጋር ሜሲን ለማየት የመጣሁት ሜሲን ለማየት ነው እንጂ ፖለቲከኞችን ለማየት አይደለም ሲል በስቴዲየሙ ውስጥ የነበረ አንድ ደጋፊ ለህንድ የዜና ወኪል ተናግሯል። ሰዎች የ8 ጊዜ የባላንዶር አሸናፊውን ለማየት የአንድ ወር ደሞዝ ተመጣጣኝ ክፍያ ከፍለዋል። ፖሊስና ወታደራዊ ሰራተኞች የራሳቸውን ፎቶ እያነሱ ነበር እና አስተዳደሩ ተጠያቂ ነው ሲሉ ገልጸዋል። ባነርጂ በስቴዲየም ውስጥ ለተከሰተው ክስተት ሜሲንና የስፖርት አፍቃሪዎችን ይቅርታ ጠይቀዋል። የጥያቄ ኮሚቴው ስለ ክስተቱ ዝርዝር ምርመራ ያካሂዳል፣ ኃላፊነቱን ያስተካክላልና ለወደፊት እንደዛ አይነት ክስተቶችን ለመከላከል እርምጃዎችን ይመክራል ስትል በኤክስ ላይ ተናግራለች። ቅዳሜ ማለዳ ላይ በሺዎች የሚቆጠሩ ሰዎች በመንገዶች ላይ ተሰልፈው ሜሲ በተቀመጠበት ሆቴል ውጭ ተሰብስበው እሱን ለማየት ሞክረዋል። ነገር ግን ሳይሳካላቸው ቀርቷል።